ይላል። ከኔ ጋር ናችሁ? ያው እግዚአብሔርን ምስክሬ ይሁን አልለይም አለ። ማን ይሄን ቃል የተናገረው? ማን የተናገረው ይሄን ቃል? ኤልሳ ነው። የነቢያት ልጆች ለኤልሳ እንዲህ አሉት፣ ተው እሱ እኮ ሊነጠቅ ነው ሊሄድ ነው፣ ከሱ ምን አለ ካለ ያው እግዚአብሔርን አልለየውም ማለት ነው። ኤልያስም ለኤልሳ እኔ ልወሰድ ነውና ከኔ ተለይ አለው። ያው እግዚአብሔር ምስክሬ ነው አልለየም ማለት 12 ጥማድ በሬ አርዶ ለነቢጤ ለሰዎች ደግሶ አብልቶ ኤልያስን የተከተለው ታላቁ መናይ መንፈሳዊ በረከት ፍለጋ የናፈቀው ነብዩ ኤልሳ ተለይ ሲለው እንኳን ያው እግዚአብሔርን ካንተ አልለይም ማለት አብሮት ተከትሎት ተንከራተተ። የሱን ጸጋ መንፈስ ቅዱስ መጨረሻ ላይ ወደ የኤልያስ ጸጋ ወደ ኤልሳ አደረ። እንግዲህ በኢያሪኮ ወንዙን ተሻግረው ከሄዱ በኋላ የእሳት ሰረገላ ተልኮ መጣ። በሁለቱ መካከል ለያቸው። ኤልያስን አሳፍሮ ወደ ብሔረ ሕያዋን ይዞት ሲሄድ ኤልያስ አባቴ ኤልያስ አባቴ ብሎ ጮኸ። መጎናጸፊያውን ወረወረለት። መጎናጸፊያውን አንስቶ ሲያደርግ ጸጋ መንፈስ ቅዱስ አደረበት። ሲመለስ ሲሄድ ኤልያስ ምንጩን ከፈለው ዮርዳኖስ። ሲመለስ ማን ይከፍለታል? መጎናጸፊያውን በኤልያስ አምላክ እኔ ጋር ነግነ ብሎ ባህሩን ሲመታው ተከፈለለት። ተሻግሮ መጣ። ወደዚህ ሲመጣ በዚህ ይኖሩ የነበሩ እስራኤላውያን የነቢያት ልጆች ግንባሩን ትኩር ብሎ ሲያዩት ጸጋ መንፈስ ቅዱስ እንዳደረበት አወቁና የኤልያስ መንፈስ በኤልሳ ላይ አደረ ብለው ተናገሩ። እነሱም ትንቢት ተናገሩና አባታችን ሆይ ኤልያስ የት ሄዳል? አታገኙትም፣ እግዚአብሔር ወስዶታል አላቸው። እኖች መንደር ምን ትባላለች? ኢያሪኮ ትባላለች። ከተማዋ መልካም ነው፣ ነገር ግን ውሃዋና ምንጭ መራራና ሆኖ ጤነኛውን የሚያሳምም ወላዱን የሚያመክን ውሃው ሆኖብን ተቸግረናል ብሎ አላቸው። ንውሰዱኝ አለ። ወደዚህ ቦታ አመጡት። ማሰሮ አምጡልኝ አላቸው። ማሰሮ አመጣ። በአዲስ ማሰሮ ላይ ጨው ጨመረ። እግዚአብሔር እንዲህ ይላል ዛሬ ይሄን ውሃ ፈውሼዋለሁ ብሎ ተናገረ። ያንን ጨው የጨመረበት ማሰር ምንጩ ላይ ደፋው። ከዛ ጊዜ ጀምሮ ውሃው ተባረከ። እስካሁን ድረስ የበረከት ውሃ ተብሎ ይጠራል። ኢያሪኮ የበረከት ውሃ ተብሎ ነው የሚሰሙት። የከተማው ሕዝብ የሚጠቀመው በዚህ ምንጭ ነው። ከዛ ጊዜ ጀምሮ ይሄ ውሃ በነብዩ በኤልሳ የተባረከ ቅዱስ ሆኖ እስከ ዛሬ ድረስ ይኸው ትውልድ ይሄን ምንጭ የሚጠቀምበት ለጤና ተስማሚ የሆነ ምንጭ ሆኖ እናገኘዋለን ማለት ነው። እንግዲህ ወላድ የሚያመክን ጤነኛ የሚያሳምም የነበረው መራራ ውሃ